በጣም ህብረተሰቡ የሚማረርበት የእርዳታ የሽልማት የንግድ የምናምን ሜሴጅ ቴክስት ሜሴጅ በጣም ህብረተሰቡን ያማራልና እንደውም አንድ ጥናት ሳይ በወር እስከ 109 ጊዜ አላስፈላጊ ወይም ደንበኛው ከፍላጎቱ ውጪ ቴክስት ሜሴጅ ወይም የጽሁፍ መልእክት የሚገባባትና ደንበኞች ላይ በሜሴጅ የሚፈነጭባት ሀገር ብትሆን ኢትዮጵያ የመጀመሪያዋ ነች የሚል የዚህ ትሩ ኮለር ኩባንያ ያወጣው ጥናት ነው እኔ አይደለም ያልኩትና ምን አገባን ቴሌኮም ጋር አልተዋልንም። እኔን ስልክ ሳወጣ እኔና ኢትዮ ቴሌኮም እንጂ ውል ያለን አንድ ሶስተኛ ወገን መጥቶ ይሄንን ተከተለኝ ይሄንን እንዲያረግልሃለሁ እዚህ በፍቅር እዚህ በኳስ ይቻላል ማለት ሰውኮ ነፃነት ፕራይቬሲ የሚባል ነገር አለ። ለሊትም ቀንም ለምን ተብሎ ነው ምክንያቱም አንድ ሰው በጣም ኮንሰንትሬት አድርጎ ስራ እየሰራ እዚህ ጋር ስራ እየመሰለው ሲያይ ከሐሳቡ ይዛነፋልና ልክ ነው። ይሄ ምንድነው ምክንያቱ? የደንበኞችን ፍላጎት ተጻሯል። ልክ አሁን ስሜና እንዳልከው ብዙዎችን ዘግተን ነበር። ከዛ ደግሞ ማሻሻያዎችን አድርገን እንደገናም ደግሞ አገልግሎቱ እንዲቀጥል አድርገናል። በሁለት እንለያቸው። በልክ ኤስኤምኤስ የምንላቸው ለሰፊው ለሁሉም ደንበኞቻችን የምናስተላልፈው ሁሉንም ማህበረሰብ የሚወክል ከመንግስታዊ ተቋማት የሁሉንም አይደለም ደግሞ ሁሉንም አይደለም። በነገራችን ላይ በርካታ በየቀኑ ይመጣል ብሮድካስት እንድናደርግ ኤስኤምኤስ ይመጣል አጭር መልእክት። ነገር ግን ሁሉንም ፈቅደንም አናቅም። የመንግስት ተቋማትንም ጨምሮ አይተን በተለይ አሁን የሚደራረቡ ጊዜ ይፈጠራሉ። አንዳንድ ጊዜ ደንበኞቻችንን ያሰለችብናል። ለዚህ አሁን ልክ ስሜነ እንዳልከው ማለት ነው ከሚመጡ ምናልባት በርካታዎቹ አፕሩቭ አይደረጉም ወይም አንፈቅዳቸው በርካታዎቹ ይሄ ኢቭን የገቨርንመንት ተቋምም ሆኖ ማለት ነው በዚህ ምክንያት እንላለን። አንደኛው ነው። ሌላኛው ብሮድካስት ማድረግ ሲፈልጉ ተቋማት ከፍለው ሲያደርጉ እንዴት ነው የሚሆነው? ለራሳቸው ደንበኞች እነዚህ የኔ ደንበኞች ናቸው ኃላፊነቱ